ጤና ይስጥልኝ። አቡላ ነኝ። ብሔራዊ ምክክርና ብሔራዊ ምርጫ ቦርድ እሰጥ አገባ ውስጥ ይገኛሉ። ሀገራዊ ምክክር ኮሚሽን ከሰሞኑን በሰጠው መግለጫ ላይ ጥር ወር ላይ ሀገራዊ ምክክሩ ይጠናቀቃል ተብሏል። ከዚህ ጋር ተያይዞ የአንድ ዓመት የስልጣን ተጨማሪ ጊዜ ገደብ ያለው ሀገራዊ ምክክር ኮሚሽን ጥር ላይ የሚከናወን ከሆነ ከሚደረጉ ማሻሻያዎች እና ከሚጠበቁ ለውጦች ውስጥ አንዱ የኢትዮጵያ የምርጫ ስርዓትን መቀየር ሂደት ነው። የኢትዮጵያ የምርጫ ስርዓት አሁን ላይ ባለው አብላጫ ድምፅ ስርዓት ወደ ቅይጥ ስርዓት የመቀየር ዝግጅት እየተደረገ እንደሆነ ሁላችንም የምናውቀው ነው። ከዚህ ጋር ተያይዞ ስጋት የገባው ብሔራዊ ምርጫ ቦርድ የዘንድሮ ምርጫ ሊያሰናክልብኝ ይችላል ከሚል አኳያ የራሱን ምክረ ሀሳብ ለሚመለከተው አካል አቅርቧል። የብሔራዊ ምርጫ ቦርድና ብሔራዊ ምክክር ውዝግብ ውስጥ የተነሳበት የኛው ዋነኛው ምክንያት የምርጫ ቦርድን ሰነድ ተመልክተናል። ምርጫ ቦርድ ደግሞ 4 ገጽ ባለው ሰነዱ ላይ ዋና ምክንያትና አሳማኝ ያላቸውን የራሱን ነገር ጠቅሶ ለሀገራዊ ምክክር ኮሚሽን እና ለህዝቡ ፐብሊክ ይለቆታል። ከዚህ ጋር ተያይዞ ምንድነው የተካተተው የሚለውን ነገር እናያለን። ለምሳሌ እንደ መግቢያ ያህል እየተደረገ ያለውን ነገር መግቢያ ጽፈዋል። ምክንያቱም አንቀጾችን፣ ህጎችን ማሻሻል አለብን የሚል ነገር አንስተዋል። ከዚህ ጋር ተያይዞ ዘንድሮ በጥር ላይ የምርጫ ህግ ወይም የምርጫ ስርዓት የሚቀየር ከሆነ የምርጫ ማድረግ አካሄድ ወይም ደግሞ ዝግጅታችን ኪሳራ ውስጥ ይገባል። እናንተም እንደምታውቁት ከ45 ቢሊዮን ብር በላይ የተመደበለት የሰባተኛው ዙር ሀገር አቀፍ ምርጫ የመከናወን እድሉ እየጠበበ እየመጣ እንዳለ መረዳት ትችላለች። ከዚህ ጋር ተያይዞ ነው ብሔራዊ ምርጫ ቦርድ ለሀገራዊ ምክክር ኮሚሽን እና ሌሎች ኢትዮጵያውያን እንዲያውቁልን ስል የራሱን ሰነድ ያጋራል። ምንድነው ያደረገው? መግቢያ ያለው አጠቃላይ ጉዳዮችን አሉ። ከአጠቃላይ ጉዳዮች እንነሳና ወርታች ደግሞ በተራ እናያለን። የመጀመሪያው አጠቃላይ ጉዳይ ለምርጫ ስርዓትን ምርጫ በሚከናወንበት ዓመት መቀየር ለመራጩም ምርጫ አስፈጻሚው እና ለፖለቲካ ፓርቲዎች ትልቅ ተግዳሮት ነው ይላል። የምርጫ ስርዓትን መቀየር የምርጫ ስርዓቱ የሚተዳደርበት ህጎችን በሰፊው መቀየርን ይጠይቃል። በአንዳንድ ሁኔታዎች ደግሞ የምርጫ ኦፕሬሽን ዲዛይን መከለስ፣ የፖለቲካ ፓርቲዎች አደረጃጀትን ክለሳ፣ እንዲሁም ደግሞ የምርጫ ስርዓቱን ሰፊ ትምህርት የመስጠት ዘመቻን ጭምር ሊያካትት ይችላል። ምርጫ አዲስ የምርጫ ስርዓት በሚታሰብበት ወቅት ስርዓቱ በተለይም በህዳጣን ማህበረሰብ ክፍሎች እጅግ በጣም ገጠራማ በሆኑ ቦታዎች ዝቅተኛ የማንበብና የመጻፍ ችሎታ ባለባቸው ማህበረሰብ ክፍሎች እንዲሁም በሴቶች ላይ ሊያመጣ የሚችለውን ተጽዕኖ መገምገም አስፈላጊ ነው ይላል። ምክንያቱም ከአዲሱ ስርዓት ጋር በቀላሉ መዋሃድ አስቸጋሪ በመሆኑ በአዲሱ የምርጫ ስርዓት ውስጥ ውክልናቸው አነስተኛ ሊሆን ይችላል። በተጨማሪም የሚደረገው ለውጥ ከታሰበው በተለያየ የሀገር አቀፍ በጀት አሰራርና አቅም ላይ ተጽዕኖ ሊፈጥር ይችላል። ለዚህ ነው ይህንን ምርጫ ወይም ደግሞ ሀገራዊ ምክክሩ ምርጫ ስርዓቱን ከመቀየሩ በፊት ቆም ብሎ ማሰብ አለበት የሚል ዝርዝር አለ። ከዚህ ጋር ተያይዞ አጠቃላይ ምርጫ ስርዓት ለውጥና የኢትዮጵያ አሁናዊ ሁኔታ ይላል። ምክንያቱም አሁን ምርጫ እየተዘጋጀ ነው። 7ኛው ዙር ምርጫ የተዘጋጀ ነው። ከፍተኛ በጀት ወጥቷል። ከፍተኛ ኃይል ተመድቧል። ከፍተኛ ሰው ኃይል ተቀጥሯል እና ይህንን ጥር ላይ የምርጫ ስርዓቱን ይቀየር ከማለታችን በፊት ምንድነው የሚሉትን ጥያቄ ምርጫ ቦርድ ጥያቄ አቅርቧል። ከዚህ ጋር ተያይዞ በህግና በተቋማዊ አሰራር ላይ የሚኖረው አንድምታ ምንድን ነው ይላል ምርጫ ቦርድ። የመጀመሪያው ላይ አንደኛ ህገ መንግስታዊ ማሻሻያ ያስፈልጋል። ምክንያቱም ይህ ምርጫ የተቀመጠው ምርጫ ማስፈጸም ስርዓት የኢትዮጵያ ህገ መንግስት አንቀጽ 54 ንዑስ አንቀጽ 2 እና 3 ላይ ተቀምጧል። ይህንን ለማድረግ ደግሞ አንቀጽ 104 እና 105 ላይ ባለው መሰረት የሀገሪቱ ህገ መንግስት መሻሻል አለበት። የሀገሪቱ ህገ መንግስት ለማሻሻል ደግሞ ረጅም ጊዜ ኃይልና ጉልበት የሚጠይቅ በመሆኑ አሁን ላይ ላለነው ሁኔታ ኪሳራ ውስጥ ይዳርገናል ከሚል አኳያ የመነጨ ነውና ሁለተኛው ደግሞ ምንድነው የህግ ማሻሻያ እዛው ሆኖ የትኞቹ ህግ ማሻሻያዎች ሊያስፈልጉ ይችላሉ? እኔ የምርጫ የፖለቲካ ፓርቲዎችና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 መሻሻል አለበት ላይ። ሁለተኛ ደግሞ ብሔራዊ ምርጫ ቦርዱ ራሱ የተቋቋመበትን አዲሱን ማቋቋሚያ አዋጅ 1133 ህዝባር 2011 መሻሻል እንዳለበት ብሔራዊ ምርጫ ቦርድ ይጠቁማል። በሶስተኛ ላይ ተቋማዊ ለውጥ ያስፈልገናል ይላል። እንግዲህ ተቋማዊ ማሻሻያ ያስፈልገናል። አሁን ያለው የቦርዱ አደረጃጀት በአብላጫ ድምፅ ለሚከናወኑ ምርጫዎች እንጂ ለቅይጥ ምርጫ ስርዓት የሚሆን የቦርዶ አሰራርና ቢሮዎች ወይም ደግሞ አደረጃጀት እንዳልሆነ ምርጫ ቦርድ ይገልጻል። አራተኛው ላይ ያስቀመጠው ምክንያት ምንድነው? የምርጫ ክልሎችን አከላለል ላይ ጥያቄ ያነሳብናል። አሁን ቅይጥ ላይ የሚደረግ ከሆነ ወደ ቅይጥ ስንሸጋገር የምርጫ ክልሎችን ቁጥር መወሰድ እንደገና 547 የነበረውን የምርጫ ክልል የእሱን ሁኔታ ላይ መነጋገር አለብን። ህዝብና ቤት ቁጥር ያስፈልጋል የሚሉ ጥያቄዎችን ለሀገራዊ ምክክር ኮሚሽን ያነሳል እና ከሁለት አንዱ ነው እንግዲህ ዘንድሮ ከሚደረጉ ትላልቅ ፕሮጀክቶች ውስጥ አንዱ ጥር ላይ የሚከናወነው የሀገራዊ ምክክር ውሳኔዎች ሲጠበቁ በቀጣይ ደግሞ ግንቦት ላይ የሚከናወነው 7ኛው ዙር ሀገር አቀፍ ምርጫ ይከናወናል ማለት ነው። ይህንን የሚገልጽ ሰፊ ጽሁፍ ያለውን 4 ገጽ የሚሆን ነገር አውጥቷል። ከዛ ውስጥም ለእናንተ ይሆናል የሚለውን ደግሞ ምንድነው በምርጫ ወቅት ወይም ምርጫ በሚደረግበት በዚህ ዓመት በህገ መንግስትና የምርጫ አዋጆች ላይ የሚደረግ ለውጥ እንዲሁም ለመጨረሻ የምርጫ ሂደትና አስተዳደር በተመደበው በጀት ላይ ከፍተኛ አደጋ ያመጣላል። ቅድም እንደነገርኳችሁ ወደ 45 ቢሊዮን ብር የሚጠጋ በጀት አለ። ከዚህ ጋር ተያይዞ የውጭ ገንዘቦች አሉ፣ ኪሳራ ላይ ይዳረጋል የሚል ነገር አለ። ምንድነው ያስቀመጠው ነጥብ? በቋሚ ወይም ወጪ ከተደረጉ በኋላ መመለስ በማይችሉ ወጪዎች ነው ገንዘቡ የወጣው እየተባለ ያለው ብሔራዊ ምርጫ ቦርድ። ሁለተኛ ለምንድነው ለለውጦቹ ከማስተዋወቅ ጋር ተያይዞ የሚመጡ ተጨማሪ በጀት ፍላጎቶች አሉ።
የህግ ማሻሻያውንና የማህበረሰብ ግንዛቤ መፍጠሪያ ራሱን ችሎ የማስተማር ስራ ያስፈልጋል ይላልና በአሰራር ሂደቶች ላይ የሚኖሩት አንድምታ እንግዲህ በህገ መንግስትና የምርጫ አዋጆች ላይ የሚደረገው ለውጥ በምርጫ አስተዳደር ስርዓቱ ላይ ተጽዕኖ ያመጣል። ከዚህ ጋር ተያይዞ በጣም ስጋት የገባው አንደኛ ከባለድርሻ አካላት ጋር የሚደረግ ውይይትና ምክክር ሰፊ ጊዜና ጉልበት ይጠይቃል። ሁለተኛ የእጩ ምዝገባ እጩዎችን የመዘግበት ስርዓትና ሲስተም ወይም ደግሞ አዲሱን ሶፍትዌር አይቲ ዲጂታል የተደረገውን ነገር መቀየር ይጠበቃል። ሶስተኛ የፖለቲካ ዘመቻ ያስፈልገው ራሱን ችሎ። አራተኛ የምርጫ ቁሳቁስ እንደገና ተጨማሪ ሌላ ያስፈልገናል። አምስተኛ የውጤት አያያዝ ስርዓት ላይም ችግር ስላለብን የውጤት አያያዝ ስርዓት ላይ በኤሌክትሮኒክስ ለመቀየር ደግሞ ሲስተሙን ለመቀየር እንደገና አልተዘጋጀንም። ለዚህም ጊዜ ያስፈልጋል። ስድስተኛ የቅሬታና ግጭት አፈጣጥ ሁኔታ ውስጥም አሁን ያለውና የቅይጥ በሚሆንበት ጊዜ ተመሳሳይ ስላልሆነ ያን መቀየር ያስፈልጋል። ስልጠና ያስፈልጋል። ሰባተኛ ላይ ይላል። ስምንተኛ ላይ መራጮች ራሳቸው ማወቅ አለባቸው ይላል። በመጨረሻም ብሔራዊ ምርጫ ቦርድ ለሀገራዊ ምክክር በሰጠው ማጠቃለያ ሙሉ ማጠቃለያውን አነብላችኋለሁ። በታቀደው የምርጫ ስርዓት ለውጥ ላይ ያለው የመረጃ ውስንነት ለውጡ የሚያመጣውን ቴክኒካዊ አንድምታ በተመለከተ ዝርዝር ትንታኔ ለመስጠት እንዳይቻል ይገድባሉ። ይህ እንዳለ ሆኖ የመጀመሪያው ትንታኔ እንደሚያመለክተው በምርጫ ዓመት ውስጥ የሚደረጉ የተወሰኑ ለውጦች በአጠቃላይ ምርጫ ሂደቱ ታማኒነትና ተቀባይነትን፣ አካታችነትና ወቅታዊነት ላይ ከፍተኛ አደጋን ይጥላሉ። የምርጫ ጊዜ ሰሌዳ መወሰን የሚቻለው ለውጦቹ ተጠናቀው አዲሱ ህገ መንግስት ማሻሻያ እና የምርጫ አዋጅ ከጸደቀ በኋላ ብቻ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በአዲሱ ህገ መንግስታዊ ማሻሻያ ላይ እና የተሻሻሉ የምርጫ አዋጆች ላይ በመመርኮዝ መመሪያዎችና የአፈጻጸም እቅዶችን መገምገም የሚችለው ከዚያ በኋላ ብቻ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በሚያወጣው የጊዜ ሰሌዳ ውስጥ አስፈላጊውን ለውጥ ለማድረግ የሚወሰደው ጊዜን ማካተት ይኖርበታል። የምርጫ ስርዓቱ ለውጥ ጉልህ የሆነ ተጨማሪ አሰራር ችግሮችን የማይፈጥር ቢሆን እንኳን ምርጫው በህዝብ ተወካዮች ምክር ቤት በተቀመጠለት የጊዜ ገደብ እንዲካሄድ ለማስቻል እንዲሁም ምርጫ ቦርድ የምርጫ እንቅስቃሴዎችን መተግበር ለመቀጠል እንዲችል በጊዜ ውሳኔ ላይ መድረስ አስፈላጊ ነው። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ሊኖረው የሚችለውን የምርጫ ስርዓት ለውጥ የሚጠናቀቅበት ቁጥር ጊዜን ማወቅ ይኖርበታል። እንዲሁም በሂደቱ ላይ መሳተፍና የሚመጡ ለውጦችን ከምርጫ ኦፕሬሽንና የጊዜ ሰሌዳ አንጻር ምን ሊመስሉ እንደሚችሉ ተጽዕኖችን ለመገምገም ስለ ሂደቱ በቂ እውቀት ሊኖረው ይገባል ይላል። ይህንን እንግዲህ የምርጫ ቦርድ የገባውን ስጋት ለሀገራዊ ምክክር ኮሚሽን እና ሌሎች አካላት አድርሷል። ሀገራዊ ምክክር ኮሚሽኑ ደግሞ ጥር ላይ በሚደረገው ውሳኔ የምርጫ ሂደቱና ሲስተሙ ህገ መንግስቱ የሚቀየር ከሆነ ይህ 45 ቢሊዮን ብር የተመደበበትና ብዙ ሺህ ሰራተኞች የተቀጠሩበት ሰባተኛው ዙር ሀገር አቀፍ ምርጫ ሊከናወን ይችላል ላይከናወን ይችላል የሚለው አከራካሪ ጉዳይ አለ። የእናንተ ሀሳብ የትኛው ቢሆን መልካም ነው ትላላችሁ? አስተያየታችሁን ላኩልን፣ ኮሜንት መስጫው ላይ ጻፉልን። አቡላ ነኝ።